ባለ ሀብት ነኝ ብለህ ወልዴ ጊዮርጊስ የምትባል ቲክቶከር ችግር የለውም የላይኛው አምላክ ይፋረድ። ለወልዴ ጊዮርጊስ አድርሱልኝ። ወልዴ ጊዮርጊስ በ4 ዓመት ውስጥ ብቻ ኢትዮጵያ ያለባትን የውጭ ዕዳ ከፍላ የምትጨርስበትን ይባል ካንድ ሰው ሰብስክራይብ 10,000 ብር አልሰራም አልኩህ እኮ ቤላ። እሺ 100,000 ብር ለአንድ ሰው። ሰላም ጤና ይስጥልኝ፣ እንደምን አላችሁ? ዛሬም እንደተለመደው አነጋጋሪ የሆኑ ቪዲዮዎችን አሳያችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እናንተም ሀሳባችሁ አስቀምጣላችሁ። የወልደ ጊዮርጊስ ጉዳይ ፎቶ ቴሌግራም ላይ የምትሸጥ ጉዳይም አለ። ሌሎች ጉዳዮች የአደባባይ ስብከቶች እንዲሁም ሌሎች ጉዳዮች አሉ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ ትግራይ የኢየሱስ ነው። ትግራይ የኢየሱስ ነው። ኢየሱስ ይባርክ። ኢየሱስ ያድን። ኢየሱስ ለዓጢአት ካዋጋ ከፊል ተሐሪበካል። ብሔርተኝነት አያሳርፍም። ብሔርተኝነት አያሳርፍም። ኢየሱስ እረፍት ነው። ኑ ኢየሱስ ጌታ። ሰላም የሆነው የእግዚአብሔር ልጅ እኔ እንዲያስተዋልኩት ነገር አለ። ይህ አደባባይ ስብከት ሰው እያሳቀቀ ነው። ሰው ታክሲ ሰልፍ መሰለፊያ፣ ስራ መሄጃ፣ መውጫ መግቢያ ሰዓት እየጠበቃችሁ እንዲምታረጉ በጣም ስህተት ነው ብዬ ነው ማስበው። እውነት ነው ኢየሱስ አያድንም ወይም ደግሞ የሃይማኖት ስብከት አያስፈልግም እያልን ሳይሆን፣ ነገር ግን ጊዜ ቦታ ያስፈልገዋል ብዬ አስባለሁ። በዛ ላይ ደግሞ ሰው አይፈልገውም። ሰው የሚፈልገው እንግዲህ ራሱ እግዚአብሔር በራሱ ላይ ያንዳንዱ ሰው የሚገለጥበት ጊዜ ይኖራል። ራሱ የሚያስተምርበት መንገድ ይኖረዋል። ሰውን ማሳቀቅ ግን ትክክል አይደለም። ለምሳሌ ስለ ዘረኝነት ስለምን ሰብካላችሁ? እዚህ አንዱ ኮሜንት ላይም እያየሁ ነበር። እዚህ ቪዲዮ ላይም ሲቀርጽ የታየ ጉዳይ አለ። ለአብይ ንገረው ስለ ዘረኝነት እኛን አታስተምሩን፣ እኛ እናውቀዋለን። ዋና ዘረኛው መንግስት፣ ዘረኛው የትግራይ ህዝብ እያስፈላ ያለው ህወሓት፣ ትዕቢተኛውና እብሪተኛው አብይ አህመድ። እነዚህን ሰዎች ብትነግሯቸው፣ ሄዳችሁ ብትሰብኳቸው እነሱ ቢመለሱ እኛ እንመለሳለን ለማለት ነው። ሰው አታሳቁ። ሰው በፈለገው መንገድ ሄዶቻችሁ መገልገል ይችላል። ስለዚህ ለዛሬ እናንተ ምን ትላላችሁ? ሀሳብ አስተያየታችሁ አስቀምጡ። ሽናቂትሽን ይታየ ለአንድ ፎቶ 100,000 ብር ይከፈልሻል። አንድ ሰው ለአንቺ ፎቶ 10,000 ብር ይከፍልሻል ቢባል ካንድ ሰው ሰብስክራይብ 10,000 ብር አልሰራም አልኩህ እኮ ቤላ። እሺ 100,000 ብር ለአንድ ሰው 100,000 ብር እሰራለሁ። ምክንያቱም እኔ ሰውነቴ ምንም አይሰራልኝም። እኔ ጋር ምን ማለት ባል ማግባት አልፈልግም። መውለድ ሰማችኋት አይደል የምትለው እቺ ልጅ። እቺ ምንድነው አሁን ብዙ ነገር ግድ አይሰጠኝም እያለች ነው። እኔን እስካልነካ ሰውነቴን እስካልነካ ፎቶ ማየት ብቻ ገንዘብ ማገኝ ከሆነ ምን አገባኝ? በዛ ላይም ማግባትም መውለድም አልፈልግም ትላለች። በዚህ ልክ ወጣቱ ተስፋ ቆርጧል። ይህ ማለት ይሄ ሁሉ ነገር ምንጩ አሁን እሷ ላይ ልፈርድ ሳይሆን ብዙ ወጣቶች ገንዘብ ቢያገኙ ምንም ነገር ሊሰሩ እንደሚችሉ ማሳያ ነው። አብዛኛው ሰው ቸግሮታል። ድህነት፣ ኑሮ ውድነት፣ መኖር በጣም ከባድ በሆነበት ሰዓት ይሄን አታርጊ ይሄን አርጊ ብለህ ሰው በሰው ላይ መፍረድ በጣም ከባድ ነው። ብዙዎቻችን የምናየው ጉዳይ ነው። በ8,000 በ7,000 ቤት ክራይ ተከፍሎ 3,000 4,000 የሚያገኙ ሴቶቻችን በጣም ብዙ ናቸው። 10,000 በወር እያገኘ 15,000 የቤት ክራይ ከፍሎ የሚኖር ሰው እያገኘ ነው። ይህ ገንዘብ ከየት እየመጣ ነው? በጣም በብዙ ብልግና በብዙ ችግር ውስጥ ሊያስገባን የሚችል ድህነት ነው። ድህነትን ደግሞ እንድንፈታ ስራ እንድንሰራ የሃይማኖት መሪዎችም ፖለቲከኞችም አይፈልጉም። በዚህ ሁኔታ ከሄድን ሀገራችን በጣም ችግር ላይ እንደምትወድቅ ከዚህ በላይ የከፋ ነገር እንደሚገጥመን ግልጽ ነው። እስኪ እናንተ ሀሳብ አስተያየታችሁ ስጡበት። ከዛም በላይ 350,000 ስንሆን ደግሞ ምናልባት ዓለም ላይ ተጽዕኖ የሚፈጥር የዴሊቨሪ ካምፓኒ የሚሆነው የኛ የኢትዮጵያውያን ነው የሚሆነው። በትክክል ኢትዮጵያውያንን የሚወክለው በ4 ዓመት ውስጥ ብቻ ኢትዮጵያ ያለባትን የውጭ ዕዳ ከፍላ የምትጨርስበትን አቅም መፍጠር ነው። በበት ነው በመነዝረው አያልቅም። አንቺ ሽጋራም ነሽ ሲጀመር ወልደ ጊዮርጊስ የሽጋራም ነሽ። ይህን ሰውዬ አትመኑት ብዬ ነበር፣ በፊት ተናግሬ ነበር። ከዛሬ አመት በፊት ምንም እንደሌለው ሌባ እንደሆነ አጭበርባሪ እንደሆነ ተናግሬ ነበር። ወልደ ጊዮርጊስን አትመኑት ብዬ ነበር። ሌባ ነው። አሁንም ብዙ ባለ ሀብት ነኝ ብለህ ወልዴ ጊዮርጊስ የምትባል ቲክቶከር ችግር የለውም የላይኛው አምላክ ይፋረድህ። የዲሃ ብር ምንም አያደርግልህም። ስራ ማስኬጃ ሰጣችኋለሁ እያልክ ስንቱን እያወራህ የኔን 12,000 ብር የመጀመሪያ ክፍያ ብለህ በላህ። እንግዲህ እንደሰማችሁት ነው። ወልደ ጊዮርጊስ በጣም አነጋጋሪ ሰው ነበር። በየቲክቶከሮቹ እየሄደ አንበሳ የሚያወርድ ጊፍት የሚያዘንብ ሰው ነበር። ይህም በፕላን ነበር ሲያደርግ የነበረው። ብራንድ እየገነባ ነበር እንጂ ብዙ ሰዎች እየተናገሩ ነበር። አጭበርባሪ ነው፣ ሌባ ነው፣ ተጠንቀቁ እየተባለ ነበር። አሁንም ድርጅት ብዙ የሰበሰቡት ገንዘብ እነ ረቂቅ ትሬዲንግ እነ YBS ትሬዲንግ የተባሉ የሱ ካምፓኒዎች ዘግተዋል። በዛ ገንዘባቸው ያስቀመጡ ሰዎች እየጮሁ ነው ያሉት። ይሄው 4 ቀን 5 ቀን አልፎታል። ባለፈው ሐምሌ 21 ቀን ሲስተም
አፕዴት እያደረግን ነው የሆነ ነገር እያደረግን ነው ይቅርታ የሚል መልእክት ልኮ ነበር። ከዛ በኋላ ግን ይኸው 6-7 ቀን ሆኗል። ሰዎቹ እየጮሁ ነው። በጣም ኮሜንት ላይ ብዙ ነገር እያነበብን ነበር። እባክህ ተበድሬ ነው የመጣሁት ሚላለ፣ እንደማሸመጠን ተስፋ እናደርጋለን ሚላለ። ይህ ሁለተኛው ፊንቴክ መሆኑ ነው። እናንተ ሰዎች አትሸወዱ፣ አትሸወዱ፣ አትሸወዱ። አለኝ የሚል ወልደ ጊዮርጊስ ሁሉ ጊዜ በሺዎች 500 ሺህ ዛሬ እረዳለሁ፣ 1 ሚሊዮን እረዳለሁ፣ 10 ሺህ፣ 20 ሺህ፣ 100 ሺህ በጣም ብዙ ሰው እረዳለሁ ይላል። በየቲክቶከሮች ያስወራል። እየከፈላቸው ነው። አንደኛ እነዚህ ማስታወቂያ መሰሩ ቲክቶከሮች ብታርፉ መልካም ነው። ካልሆነ ደግሞ ወልደ ጊዮርጊስም ሌባ እንደሆነ ስለምታውቁ ዝም ብላችሁ ገንዘባችሁ የምታስገቡ ሰዎች ተጠንቀቁ። እንግዲህ የተበላችሁ ተበልታችኋል። ከዚህ በኋላ ግን ጥንቃቄ ብታደርጉ ጥሩ ነው እላለሁ። እናንተ ምን ትላላችሁ? እውነት ነው ሌባ ነው ወይስ ደግሞ የራሳችሁ ሀሳብ አስተያየት ያላችሁ ሀሳብ አስተያየታችሁ አስታውቁ። እኔ ግን ኦልሬዲ ኢንቨስት ያደረጋችሁ ሰዎች እንደተበላችሁ ነው የሚሰማኝ። እንግዲህ እንደዛ ነው የሆነው ነገር።